አመራር ኤሪያ ላይ እሄዳለሁ ብለህ የምታስብ ከሆነ መጀመሪያ ነገር አንተነትህን ማወቅ አለብህ። It's very difficult by the way ራስን አውቆ እኔ የዛ አይነት ሰው ነኝ በዚህ ፕሪንሲፕል ነው የምመራው ወይ አላደርግም ብሎ መጀመር ትልቁ ስራ ነው። ራስን ማጥናት ከባድ ይመስለኛል፣ ሌላ ማጥናት ቀላል። ምክንያቱም እንደ ቦታው፣ እንደ መስሪያ ቤቱ፣ እንደ አካባቢ፣ እንደ ሀገሩ ለዛ የሚመስልና እንዲኖርህ ማድረግ አለብህ። በእኔ እምነት ኢትዮጵያ ውስጥ መሪ የሆነ ማንኛውም ቢዝነስ ዓለም ላይ ያለ መሪ ሁሉ ፎከሱ ብር ላይ ከሆነ ችግር አለው ብዬ አስባለሁ። እና አንተም as a leader the whole ያለ ኤፈርት ሪተርን ኦን ኢንቨስትመንት ላይ ብቻ ያተኮረ ከሆነ ፕሮብለም አለው ብዬ አስባለሁ። ልጅ ሀገር አይመችም ብዬ አስባለሁ። ስለዚህ ስብዕና ምን ይሆናል? አይ እኔ አንደኛ ነገር ማተኮረው ሰው ላይ ነው፣ አገር ላይ ነው፣ ግሮዝ ላይ ነው፣ ኖሌጅ ማምጣት ላይ ነው፣ ቴክኖሎጂ ማስፋፋት ላይ ነው ካልክ ባላንስድ የሆነ አፕሮች ልትገባ ትችላለህ። ምን ማለት ነው? ፕሮፊት የሚኖር ይሆናል፣ ግን ነምበር ዋን ሪኳየርመንት አይሆንም። በእኔ እምነት አክቹዋሊ ስቴክሆልደርስ እምላቸዋለሁ ስንትን ስል ማንኛውም ድርጅት ማንኛውም ኩባንያ ስቴክሆልደሮች አሉት። አንደኛው ነምበር ዋን ስቴክሆልደሩ መንግስት ነው ማለት አገር ነው which means ታክስ የመክፈል ግዴታ እንዳለብህ አውቀህ ለመብራቱ፣ ለሴኩሪቲው፣ ለፖሊሲው፣ ለትራፊኩ፣ ለአስተዳደሩ አንተ ሴፍሊ እንዲሰራ የሚያደርጉት እነሱ ስለሆነ ያን ዕዳ መወጣትና መክፈል ይኖርብሃል በፈለከው መልክ ኮንትሪቢሽን ነው። በሁለተኛ ደረጃ ይህን ካደረክ በኋላ ኮሚኒቲው ደግሞ አለ፣ ሀገር አለ፣ ኮሚኒቲ አለ። ለኮሚኒቲው ደግሞ ኢንታንጅብል የሆነ ትክክለኛ ያለውን ቀጥተኛ በገንዘብ እርዳታም በለው በሌላ በመቅጠርም በለው በፈለግከው መልክ ኮሚኒቲው ጋር ፓርቲሲፔት ማድረግ አለብህ። ይህ ኮርፖሬት ሲቲዘንሺፕ የምንለው ነው። ይህንም ማድረግ አለብህ፣ ፓርቲሲፔት ማድረግ አለብህ ግሮዝ እንዲመጣ ማለት ነው። በሶስተኛ ደረጃ ማየት ያለብህ እንደ ደረጃቸው እየሄድኩ ነው፣ ሰራተኛው ነው። ሰራተኛው ማደግ አለበት። ኦኬ፣ ሰራተኛ ስሌቭ አይደለም፣ ዝም ብለህ የተወሰነ የወረወርክለት። ሰራተኛው ኦነርሺፕ እንዲኖረው ማድረግ። ኦነርሺፕ ማለት ሼር ሆልደር ይሁን ማለት አይደለም። ይሄ የኔ ድርጅት ነው፣ የማወጣ ፕሮዳክት የኔ ነው፣ የሚኮራ መሆን አለበት። ባጅን አንጠልጥሎ ሲሄድ ይሄ ያን ባጅ የሚያስከብረው መሆን። አየር መንገደኛ ደግሞ ሲከፈል ምናምን ባጅ አንጠልጥለን ከተማ ውስጥ የምንገባበት ጊዜ ነበረ። ፕራይድ የአየር መንገድ ሰራተኛ ነው። እንዴት ነው ያንን የምታመጣው? እንዴት ነው ያንን ኦነርሺፕ? ቅድም ባልኩ መንገድ ሰው ተኮር በመሆን አቴንሽንህ ሰውን ለየት አድርገህ በማየት ከቆሳቁስ ጋር እኩል ከሪሶርሶቹ ትልቁ አቴንሽን መስጠት ያለብኝ ሰው ነው በማብቃት ገብቶሃል። ስለዚህ ሶስተኛው ይሄ ነው። ምን ማለት ነው? ከድርሻው ታክስን ብያለሁ፣ ለኮሚኒቲ ያስፈልጋል። ሶስተኛው ላይ ደግሞ ለሰራተኛው የሚያስፈልገውን አፕሬዝ መደረግ አለበት። ሰራተኛው ጥቅም ተገኝቶ ከሆነ ለሱ የሚገባውን ጥቅም መስጠት አለበት። በዛው በሰራተኛና በአሰሪ መካከል ያለው ሪሌሽንሺፕ በአንድ ሴንቴንስ የሚሞላ ነው። ሰራተኛን የሚጠበቅበትን ትጠይቀዋለህ፣ ለሱ የሚሆን ነገር ትሰጠዋለህ። It's a very simple formula. One side መሆን የለብህም፣ እየወሰድክ አትከለክለው። በአራተኛ ደረጃ ድርጅት መኖር አለበት። ድርጅቱ has to grow፣ ኢንቨስት ማድረግ አለበት። ዝም ብሎ ባለበት መቆም ያለበት፣ መሻሻል አለበት። መሳሪያዎቹ አልቁበታል አለ እንደ ኤክስፓንድ ያደርጋል። አራተኛው ከምታገኘው ጥቅም ለዛ መስጠት አለበት። አምስተኛ ለኢንቨስተሩ መስጠት ይችላል። ለኦነሩ ዘሪቨርስ መሆን ያለበት። ለኦነሩ ሰጥተው እንደገና ለነዛ አራት እንዲያከፋፍል አታረገው። ዘሪቨርስ ኦነር ምናልባትም አልተረፈም ለኦነር የሚሆን ነገር ዲቪደንድ የለውም። ዘዋት ሌሎቹ አድገውለት ከሆነ ያም ራሱ ሳስፋይ ስለሚያደርገው እድገት ነው ያስባሉ። ስለዚህ ስለ አፕሮች ስብዕና አንተ እኔ ይሄን ነው ማድረግ የምችለው የመጣሁት ይሄን ለማድረግ ነው ብለህ አቋምን ማስተካከል ያለብህ ይመስለኛል። እና ነው ሌላው ያንተ ሳክሪፋይስ
ሰክሰስፉል መሆን ከፈለግ there is no success without sacrifice ሳክሪፋይስ ማድረግ አለብህ እና እኔ ሁሉ ነገር ፈልጋለሁ እያልክ at the same time ደግሞ ሰክሰስፉል ሆናለሁ ስትል ያ የምትፈልጋቸውን ነገሮች ያሳደድክ ምናልባት ሰክሰስፉል ላትሆን ትችላለህ። ስለዚህ ይሄ ይቅርብኝ፣ ምክንያቱም ኤግዛምፕል መሆን አለብኝ። አባል ገብተዋል። ኤግዛምፕል መሆን አለብኝ። ያም ባደርግ ትንሽ ሳክሪፋይስ አድርጌያለሁ፣ ግን ሰክሰስፉል ሆናለሁ፣ ምክንያቱም ሌሎች ይከተሉኛል። ያው ይህንን የጠየኩህ ዶክተር አንተ ለየት ያለ ፐርሶናሊቲ ነው ያለ፣ ቦልድ ነህ። ቀድምም ስናወራ ከእንትን በፊት ቲንክ ዲፍረንት የሚለውን የአልበርት አንስታይን ነው ማሰበው፣ ለራስህ ማሰብ አለበት ትላለህ። አብራራው። ሰዎች ፈጣሪ ዲዛይን አያልቅበትም። አየሁ የሰው ሁሉ ፊት አንድ አይነት አይደለም። ጠባያችንም እና ሁለመናችን ደግሞ ለየት ያለ ነው። ያለንን ፋከልቲ ለየት ያለ ነው። እከሌን ስላደረገ ብለህ ዝም ብለህ እሱን ተከትለህ ጭልጥ ማለት የለብን። እከሌ የሚባለው ሰውዬን ሰክሰስፉል ስለሆነ ምናምን አክሽኑን ተመልከተው አጥና ምናምን፣ ግን እሱን ካልሆንክ ብለህ መቸገር ያለብህ ይመስላል። አንደኛ ነገር ራስን ዲፋይን አድርገህ እኔ እንደዚህ አይነት ሰው ነኝ ማለት መቻል አለብህ አይደለም እና ብዙ ጊዜ ላይፍ የሚከተላቸው ነገሮች ነበሩና አንደኛ ሰዎች በሂደት የሚከተሏቸው 5 ቦታዎች አሉ። አንደኛ እንደምንም ብለህ አንተ ማንነትህን ማረጋገጥ አለብህ። ምን ማለት ነው? መማር አለብህ። ትንሽ እውቀት ያስፈልጋል። ከዛ ቀጥሎ በስራ ዓለም የምትሄድ ከሆነ ሰርተህም ራስህን የምትረዳ መሆን አለብህ። መጀመሪያ ተማርክ፣ ስራ። ከዛ ቀጥለህ ኮሚኒቲ ውስጥ መግባት አለብህ። ታገባለህ፣ ቤተሰብ መራን ማድረግ መቻል አለብህ። ከዛ ቀጥለህ ያን በደንብ አጥመህ ከሰራ ወደ ኮሚኒቲ ሄደ ደግሞ ኮሚኒቲው መርዳት መጀመር አለብህ። አይደለም እንዴ? ያን ያስገኘልህ ኮሚኒቲ ስለሆነ። ከዛ ቀጥሎ እድለኛ ከሆንክ ደግሞ በአገር ሌቨል ለመርዳት ሞክር። መጨረሻ ላይ ደግሞ በጣም እድለኛ የሆኑት እንደ አንስታይን ሌላ የሆኑት ደግሞ ዓለም ላይ ኢምፓክት የሚያመጣ ነገር የሚሰሩ ሰዎች አሉ። ከነዚህ ደረጃዎች አንዱ ጋር መሆን መቻል አለብህ። ገና መጀመሪያው ምንም ነገር ሳይጀምረው 5ኛው መሆን አትችልም። አይደለም እንዴ? ስለዚህ እነዚህን ስቴፖች እየተከተልክ መሄድ አለብህ ብዬ አምናለሁና የተለየ ፐርሶናሊቲ ሳይሆን የተለየ አፕሮች ወይም ቦልድ መሆን ሳይሆን ኮንፊደንት መሆን ነው። እኔ ከመጠን በላይ ኮንፊደንት ሰው ነኝ በራሴ። ገብተዋል። በራሴ የምተማመን በሁለቱ ጆሮች መካከል ያሉት ነገሮች ናቸው ሀብቶች። በሰላይ ወደ በራይ ጋር አሜሪካን ቤት እነሱን ሽጬን የኖርኩት፣ እዚህ የሚመጣ እነሱ ነው የምጠቀመው፣ ሌላ ሀብት የለኝም። ስለዚህ እነዚህ ደግሞ እንዳይበከሉ አድርጌያቸዋለሁ በልዩ ልዩ ነገሮች። እነዚህ ልዩ ልዩ የሚበክሏቸው በአንደኛ ደረጃ ሀብት ነው። ለሀብት ብዬ ማንም ቦታ መሄድ ሰው አይደለሁም። በቂ ቤተሰቤን ለማስተዳደር እኔን ለማስተዳደር የሚያስፈልገኝ በቂ ነገር ካለኝ በጣም ሳትስፋይድ ነኝ። በምኞት ከሌ ደረሰበት ካልደረስኩ እያልኩ ይሄዳች ባለገብታ በጣም ብዙ ሀብትን ቢኖርህ እኮ አንተ እኮ የተወሰነ ነገር ነው የምትሰራው የምትወስደው በየቀኑ አይደለ? በጣም ሀብታም ስለሆንክ ተለቅ ያለ ሆድ የለህም አይደለም? በጣም ድሃ ስለሆንክ ደግሞ አነስ ያለ ሆድ አልሰጠርም። ስለዚህ ሁለተኛ ትሩ መሆን አለብህ ለምታደርገው ነገር። ትሩትፉል መሆንና ንጹህ ለመሆን መታገል እንቅልፍ ይሰጣል። ዓላማህ ምንድን ነው? ስራ መስራት ነው። መሪ ከሆነ መሪ ነህ፣ መሐንዲስ ከሆንክ መሐንዲስ ነህ። ያን ስራው። ተማሪም ከሆንክ ተማሪ ነህ። ስራህን ስራ። እንዳይበከሉ አድርጋቸው በሆነ ባልሆነ። ያ ከሆነ ባጌጅ የለብህም፣ የምትፈራው ነገር የለም። ምክንያቱም ሆነ ብለህ ለጥቅም ብለህ ያደረግከው ነገር የለም። ስለዚህ ነፃ ያወጣሃል መጨረሻ ላይ እና እኔ በጣም ሲበዛ ነፃ ሆንኩ። ሌላው ቁልፍ ነገር አንተ ጥሩ ሰራዋለህ ብለህ የምታስበውን ነገር መስራት አለ። ለምሳሌ ዩኒቨርሲቲ ስንማር 4 ዓመት ትምህርት አለ በል አይደል? ለባችለር ዲግሪ ለምን ነው የተለያየ ትምህርት ያለው? ምክንያቱም የሚሰሩት ነገሮች በዓለም ያሉት የፋይናንስ ስራ መኖር አለበት፣ ኢንጂነር
አንድ ሰው ሁሉንም ልማር ቢል እንዴት አድርገው ይችላል? አይበቃውም አይደለም? ስለዚህ በላይፍም በስራ ዓለም ላይ ስትመጣም እኔ አጥሜ ልሰራ የምችለው ደስ ያለኝ ኮንትሪቢዩት ላደርግ የምችለው ሰክሰስፉል መሆን የሚችለው በዚህ ኤሪያ ነው ብለህ ከወሰንክ እሱኑ ማጠናከር ነው እንጂ እድል ስላጋጠመ ኦፖርቹኒቲ ምናምን ስላገኘ እግርን እየርክ ደግሞ እዛኛው ጥልቅ ብትል ዳይሉትድ ትሆንና ሁሉም ቦታ ላይ አጥመ ላሰራ ትችላለህ። አንተ ጉድ የሆንክበት እኔ ችለዋለሁ ያልከውን ጠንክረ መያዝ ይኖርብሃል ያምናለሁ። ስለዚህ እኔ ብዙዎችን ሰርዤ አውጥቻለሁ። በፍጹም ኢንቮልቭድ የማልሆን ፖለቲካ ውስጥ ኢንቮልቭድ አልሆንም። ቢኮዝ ኖት ማይ ኤሪያ አልተማርኩም። ሄጄ አላለም በሪሞት ኮንትሮል ወይም ቴሌቪዥን እያየው ጊዜን ሳጠፋ አልውልም። ስለ ነገሮች ገነዘባለሁ፣ አውቃለሁ። ግን የእኔ ፕራይመሪ እንትን አይደለም። ፕራይመሪ ስራዬ ኢንዱስትሪ መምራት ከሆነ እዛ ላይ ማተኮር ይኖርብሃል ያምናለሁ። ስለዚህ አንዱ እንደ በያገኘህበት አለ አይደለም። እና ሁለት አይነት አለ። ወደ ቀልሉ ሰደውና አንድ ድግስ ጋር ብትሄድ ብፌ ሊሆን ይችላል ወይም አዘት ትበላል። ብፌ ነው ብለህ ሁሉም የምትቀምስ ከሆነ ምግቡ እንዴት ነው ሲሉህ ቆንጆ ነው ትላለህ። ግን ዩር ላይ ምክንያቱም ትንሽ ከሆነ የቀመስከው አንዱንም አጥመህ አልበላህ። ሆዱ ሞልቶ ሊሆን ይችላል። ግን እዛ ያለው ክትፎ ጥሩ ነበረ ቢሉህ እነሱ ብቻ ትላለህ። ምክንያቱም ግን ብትወደው አንተ ክትፎውን ብቻ ከሆነ ያንን ሁልጊዜ በደንብ አድርገህ ታውቀዋለህ፣ ጠባዩን ታውቃለህ። ስለዛም ኮሜንት ማድረግ ትችላለህ። ስለዚህ መዝለል በየቦታው ነው። ነጋዴዎች ዳይቨርሲፋይ ካላደረጉ በየቦታው እንትን ካላደረጉ እንዴት ያድጋሉ? ኖ ነጋዴ በየቦታው ስለሄደ በየቦታው ተበታትኗል። ስራውን ንግድ ስለሆነ ሁሉም ቦታ ላይ መስራት አለ። የኩባንያ መሪ ከሆንክ የኩባንያ መሪ ነህ። ሁለተኛ ነገሮችን አለማመሰቃቀል ነው። እኔ ወደዚህ ሀገር ስመጣ ሲምፕል ሚሽን ነው ይዤ የመጣሁት። ሼክ መሐመድ አለ፣ ድርጅቶች አሉት፣ እርዳኝ ብለውኛል። የምችለውን ያህል ተፍጨርጭሬ ሸፕ አረጋቸዋለሁ፣ ሰዎች እንዲኖሩ አረጋለሁ። ከዛ በኋላ ሰዎች ይመሯቸዋል ወደፊት ተወሰኑት አላለ። ከዚህ ከመጣሁ በኋላ ያን ሚሽን ይዤ መጥቼ ለካ ቢዝነስ አለ። ቆይ ሚስቴን ልውሰድና አንቺን ቢዝነስ ክፈች፣ ወንድሜ ልጄንም አምጥቼ አንተን ቢዝነስ ክፈት ብዬ ከሚድሮክ ተጠግቼ መስራት ብጀምር አሁን ዳይሉት ይሆናል ጭንቅላት። አንደኛ። ሁለተኛ ኮንፍሊክት ኦፍ ኢንተረስቱ ሰማይ ይደርሳል። ሶስተኛ ስቤና ይለወጣል። እሱ እኮ የተጠጋውን ሊያደርግ ነው በለገብተዋል። በዛ ምክንያት ብዙ ነገር አድርጌያለሁ። ያለ ለማድረግ ገብተው ኦፖርቹኒቲው ነበር። ሰክሰስፉል የሆንኩት የመጣሁት እነዚህ ስራ ለመስራት ነው እንጂ ተጠግቼ ራሴ ላሳድገው አይደለም። ለእኔ የሚሆን ነገር በቂ አለኝ። ስለዚህ ይህም ኢምፖርታንት ነው። ስለዚህ ያ ስለሆነ ጥንካሬ አለ። ሁለተኛ ጥንካሬና ቦልድነት ከየት ነው የሚመጣው? you do your homework። ሄደ አንድ ቦታ ላይ ኮንፍሮንት ከሚያደርጉ ሰዎች የተሻለ እውቀት ካለ በዛ ጉዳይ የተሻለ ሪሰርች አድርገህ ከሆነ ስብሰባ ላይ ስትገባ አንተ በፖዚሽን በተወሰነ ፖዚሽን አስተዳዳሪ ስለሆንክ እኔ መሐንዲስ ሆኜ ገብቼ ወይም ስለ ጉዳዩ አውቄ ሁለታችን የምናወራ ከሆነ ስለ ሙያው እኔ ሞር የማውቅ ከሆነ አንተ አለቃም ብትሆን መሪም ብትሆን አስተዳዳሪም ብትሆን ስለ ሙያው የምናወራው ስለ ሙያው ከሆነ እኔ ነው የምበልጥህ። ገብቶሃል ባባል? ስለዚህ ይሄ ችግር ነው ኢትዮጵያ ውስጥ በብዛት የማየው። ባይዘው ኢንዱስትሪ ውስጥ ያሉ ሰዎች አዋቂ የሆኑ ሰዎች ሄደው አስተዳደር ውስጥ በሚገቡበት ጊዜ ያኛው ባይ ቨርቹ ኦፍ ቢንግ አለቃ ወይም አስተዳዳሪ እኔን የማውቀው ይላል። አንድ ነገር አለ። ስለ ወርቅ ባወራ ወርቅ በሰፌድ የሚመረት መስሎ ሰው አለ። እኔ ኢንዱስትሪ ውስጥ ገብቼ ሞደርን የሆነ ላርጅ ማይን እየመራሁ ነው። ዲቴሉን አውቃለሁ፣ ሳይንሱን አውቃለሁ። ገብተዋል። ስለዚህ ማድረግ የሚችለው እሱ፣ ሳይንሱን አንተ ታውቀዋለህ። እኔ ልመራ በዚህ ነው እኔ ፖይንቶች እነዚህ ነው፣ በዚህ ደግሞ እኔ እበልጥሃለሁ ይበለኝ። አይደለም
እዚህ ሀገር ያለችው ግን እሷ አይደለች። አንተ ነገ ጧት ሆነ አለቃ የሆነ ብትሾም ከአንተ ስር ያሉት ሳይንቲስቶች የሚሆኑ ምንም የሆኑ አንተ ነው የምትበልጣቸው። እንዴት ብሎ ስለዚህ ቦልድነት የሚመጣው ከምፈርተብል ሆንክ ነገሩን የምታውቀው ማቴሪያሉን የምታውቅ ከሆነ አንተ በዛ አቋም ሰውየውን አክብረህ ላለው ፖዚሽን ፋይት ማድረግ አለብህ። ዲስሚዝ የሚያደርግ ቢሆን አይደለም የሚል ቢሆን መከራከር አለብህ። አልሆንልህ ካለ ደግሞ ወደ ስህተት የሚወስድ ከሆነ ይሽድ ሪዛይን ይሽድ ጊቭ አፕ። በቃ ይህን ልሰራ አልችልም፣ ኢንቫይሮንመንቱ ከእኔንትን ጋር ሊሄድ አይችልም፣ ኦር ሌላ መንገድ መፈለግ አለብህ። ስለዚህ ትንሽ ቦልድ ነህ ምናምን ሲባል ሀቅ የሚናገሩ ሰዎች 2 እና 2 4 ነው ብሎ የሚናገሩ ሰዎች እየበዙ ካልሄዱ ሁሉም እየፈራ 2 እና 2 5 ነው 7 ነው እያለ የሚጓዝ ከሆነ እየተሸዋወደ ሰው ሁሉ አንደር ዘ ቴብል ሌላ ነገር ያወራል፣ አባብ ዘ ቴብል ተጨንቋል። ይሄ አገር አያሳድግም እና በተለይ በአሁን ባለው ሶሻል ሚዲያ አስቸጋሪ ስለሆነ አንድ ፋክት ብትናገር ያችን ቆርጦ ያወጣና አጌነስት መንግስት ጋር ወይም አጌነስት ምናምን ከሆነች እሷን አውጥቶ ያብጠለጥላል። አሁን ሰውየው የሚሸማቀቅ አይነት ስለሆነ ይሸማቀቃል። ነው ያለው ነገር ምንም አይደለም፣ ሶሻል ሚዲያ ነው፣ የእሱ ስራ ነው፣ ሂዝ ጉድ አት ኢት። ዲስቶርት ያደረገበት ምክንያት አለው፣ የእሱ ቢዝነስ ነው። ስለዚህ ያደረገውን ያድርግ ብለህ አንተነትህን የምታውቅ ሰው ከሆነ ጀስት ኮንቲኒው። ኢሹ ቢመጣና ብትጠየቅ ያልኩት እንደዛ ነው፣ ሀቅ ነው ይሄ። ስለዚህ ቦልድነስ የሚመጣው ከአንተ ኮንፊደንት የሆነ አፕሮች ካለ የሚሰራውን ነገር የምታውቅ ከሆነ ለምን ብለህ ትሸማቀቃለህ? ለምን ሀቅስ የማትናገረው? ሀቅ ትመራለች፣ አዎ። አትጣፍጥም፣ አዎ። ግን አስፈላጊ ነች። ሀቀኛ ሰዎች ደግሞ መኖር አለባቸው።